ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ይብዛላችሁ በያላችሁበት። ዛሬ በአዲስ ቪዲዮ በጣም ደስ የሚል ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን ስታዩት ከወደዳችሁት ላይክ እና ሰብስክራይብ አድርጉ፣ ኮሜንትም ጻፉ፣ አስተያየታችሁን አስቀምጡ። የምትመለከቱት በጣም ብዙ ቱሪስቶች እንደ ሙዚየም የሚጠቀሙባቸው ቦታዎችን ላሳያችሁ። በጣም የረጅም ጊዜ ታሪክ ያላቸው እንደዚህ እንዳሁኑ ቴክኖሎጂ ባልነበረበት ሰዓት ቢያንስ ከ80 ዓመት ከ70 ዓመት በፊት የተሰሩ ቤቶች በጣም እንዴት እንደሚያምሩ ላሳያችሁ ወደድኩኝ። ይሄ ሱቅ ዋኪፍ ይባላል ካታር ላይ። በጣም ምርጥ ከሚባለው የጥንት ነገሮችን ጥንት በምን አይነት ታሪክ ውስጥ አልፎ እንደመጡ የሚያሳይ ብዙ ጥንታዊ የሆኑ እቃዎች የሚሸጡበት የራሳቸው የሆነ የአገራቸው ታሪክ ጥንታዊት ሀገር እንደመሆኗ የሚያሳይ አሻራ ያለበት ያው የሚታዩት ይሄ ርብራብ የእንጨት ርብራብ ነው። ፎቅ የተሰራበት ማለት ነው። ፎቅ የተሰራበት የላይኛው ሶሌታ የተሰራው በእንጨት ነው። ልክ እንደኛ ሀገር እኛ ሀገር ተሸጋጋሪ ድምድማቱ ላይ የሚጥለው እንጨት አለ። እሱ 1 ኪሎ 13 ሪያል። እኛ ሀገርም አንዳንድ ቦታዎች አሉ ብዙ ባይሆኑም፣ ግን እዚህ ጋር ለዛውም ግንብ ነው። በግንብ ቤት እንጨት ርብራብ አድርጎ ልክ እንደ ሶሌታ ፎቅ ቤት የሰሩትን በጣም የሚደንቅ ቤት ነው ማሳያችሁ። ያው እንደምታዩት እንጨት ነው። ከላይ ፎቅ ቤት አለ። ይሄን ቤት የተሸከመው እንጨቱ እንደኛ ሀገር ዝም ብሎ የተቆረጠ አይደለም፣ እየተቀቀለ በጣም ለየት ያለ ያው የሚታዩት ቤት ውስጥ ያለው ነገር ነው። ይሄ አንድ ካፍቴሪያ ገብቼ ነው ይሄን ጀልባ ያየሁት። የድሮ ነገራቸውን ታሪካቸውን ለማሳየት ያስቀመጡት ማለት ነው። በጣም ደስ የሚል ከተማ ነው። ብረት የሚመስል እንጨት ላሳያችሁ ነው። እንጨት ነው፣ ፒውር እንጨት ነው፣ ባህር ዛፍ ነው። ግን እንዴት እንደተጠነከረ ታሪኩን ለማሳየት ልክ እንደ ሙዚየም ሰርቶ ያስቀመጡት የልጆች መጫወቻ ያለበት ይሄ አሁን የምትመለከቱት ይሄ ዋሻ ነው። ወደ ውስጥ ነው መኪና ገብቶ ፓርኪንግ የሚያደርግበት። ይሄ ከላይ የምታዩት ግሪን ኤሪያ ከላይ ነው። ከስር እንዳለ ሜዳው ከስር በኩል በአንደርግራውንድ ፓርኪንግ ነው፣ የመኪና ፓርኪንግ ነው። ይሄ አሁን ያሳየኋችሁ ቤት ጋር የሚመጡ ቢች ዳር ነው። ቢቹን ለመዝናናት የሚመጡ ሰዎች ሁሉ እዛ ውስጥ ገብቶ ነው ፓርኪንግ የሚያደርጉት። ይሄ ከላይ ነው፣ አሁን የምትመለከቱት ሜዳ ከላይ ነው። ውስጡ የአገር ፓርኪንግ ነው ያለው። በጣም ብዙ መኪናዎችን የሚችል ፓርኪንግ አንደርግራውንድ ውስጥ ነው። ጽዱ ያለበት ግሪን ኤሪያ ታች ከስር ፓርኪንግ አለው። በጣም ውብ ነው። ይሄ ዋና ከተማ አጠገብ ነው፣ ቢች ዳር ነው፣ ሀይቁ አጠገብ ነው ያለው። ይሄ የምትመለከቱት የከተማቸው አይን ቦታ ነው፣ ሲቲ ሴንተር ይባላል። በጣም የሚገርም አውሮፓ ካልሆነ ውስጥ የትም ሀገር የሌለ ዱባይ በሉ በቃ እንደ ዱባይ በጣም ዘመናዊ ህንፃዎች ያሉበት። በነገራችን ላይ በዓለም ላይ አሉ ከሚባሉ ሀገሮች ተርታ ነው የምትሰለፈው በኢኮኖሚ። የህዝብ ብዛቷ በጣም ብዙም አይደለም፣ ግን ለህዝቦቿ ያላቸው ነገር ልክ እንደ ሌላ ዜጋ እንደ ሌላ አውሮፓ ላይ አሜሪካ እንኳን እንደዛ አያደርግም። እያንዳንዱ ዜጋ በዜግነቱ ይከፈለዋል የወር ደመወዝ፣ ቤት ቁጭ ብሎ ይከፈለዋል። ሲያገባ ቤት ይሰጠዋል፣ መኪና ይሰጠዋል። ሰርቼ ልብላ ብሎ የሆነ ነገር ስራ ላይ ከገባ የሚከፈለውን ደሞዝ አልነግራችሁም። አሁን ብትሰሙት ጥሩ አይሆን፣ ትዘነግጣላችሁ ብዬ ነው። በጣም በቃ ጥግብ ያለ በጣም የዘነጠች ሀገር ነው። ኢቭን አሁን ስራ ቀዝቅዟል። ኢኮኖሚያቸው ደክሞ ሳይሆን መስራት ያለባቸው ነገር ጨራርሶ ስራ ቀዝቅዟል። ግን በዚህን ሰዓት ራሱ ያላቸው ጉልበት የኢኮኖሚ ጉልበት ይሄ የምታዩት እንጨት ነው። ይሄ ሁሉም እንጨት ነው። ግመሎቹን አይታቸዋቸዋል። ግመል እርባታ ያለበት ነው። ማአት ግመሎች አሉ። ግመል እያረበው የምታዩቸው ግመሎች ናቸው እነዚህ። ይሄ ቆሞ ብረት አይደለም እንጨት ነው። በጣም የተለየ እንጨት የማይሰበር እና
ተቀቅሎ ይሄ ልክ እኛ ሀገር ኤሌክትሪክ ፖል የሚጠቀሙት አይነት የለም። እንደዛ በጣም ጠንካራ እንጨት ነው። ለታሪክ ነው መስለ ያስቀመጡት። ይሄ ልጆች መጫወቻ ጋር የቆመ ነው። ብረት ማቆም አላቃታቸውም። እንግዲህ ወርቅ እንኳን ማቆም ይችላሉ አይደለም ብረት። ግን እንጨቱን ይሄ ልክ እንደ ሙዚየም ነው አካባቢው ላይ እንዳለ ያለው ነገር የሚታየው። የጥንት ታሪካቸውን የሚያሳይ ነገር ያለው ቢች ዳር ነው ያለው። አሁን ቢቹን አሳያቸዋለሁ። ወንዝ ዳር የድሮ ጀልባዎች ገና አገር መርከቦች የሚያራግፉት እዚህ ነበረ። 2008 2009 በፈረንጆች አቆጣጠር ማለት ነው። 2010 ምናምን እዚህ ነበረ። እዚህ መሀል ከተማው ጋር ነበረ መርከቦች እቃ የሚያራግፉት። ተራራ የሚያካክል መርከብ እየመጣ ነበር በአጠገባችን የሚያልፈው እናይ ነበር። አሁን ግን ከተማውም እዛ ቦታ ላይ ከተማ ስለተጨናነቀ ሌላ ቦታ ነው ወደብ ሌላ ቦታ ሰርቶ ወደ ሌላ ቦታ ሄዷል ወደብ። እነዚህ ያው መርከቦች እንትኑ ጀልባዎቹ የቆዩ ናቸው፣ በጣም የቆዩ ግን አሁንም አርብ ምናምን ሰዎች ይዝናኑባቸዋል። ይሄ አሜሪካን ምንን የትም ዓለምን የሚያገናኝ ውሃ ነው። ትልቅ ውሃ ነው። ጥልቀቱ ባህር ነው። በጣም ግዙፍ መርከቦች እዚህ ላይ ይመጣል። ባለፈው እንደ አንድ ቪዲዮ ሰርቼ ነበር 2022 ላይ የዓለም ዋንጫ የሚመጡትን እንግዶች ለመቀበል አንድ ባለ 6 ፎቅ መርከብ እዚህ ጋር ቆሞ ነበር። እዚህ ውሃው ላይ በቅርብ ርቀት ቆሞ ነበር። እዚህ ቆሞ 1 ወር ሙሉ ቆሞ እንግዶችን አስተናግዶ 6000 ሰው የሚያስተናግድ የመርከብ ሆቴል እዚህ ነበር። ይሄ ቀዩ አሁን የሚራመደው ያለበት አካባቢ እዚህ ቆሞ 1 ወር ሙሉ ቆይቶ ነው ጨዋታው ሲያልቅ ይሽጡት ወይ ለሌላ ሀገር ወዴት እንደሄደ አላውቅም እንጂ እዚህ ቆሞ ነበር የራሳቸው ማለት ነው። እና 8 ሀገሮች 1-2 ተብሎ 8 ሀገሮች ተጫውተው የዓለም ዋንጫ አስተናግደው የሚያወጡት ወጪ ከዛ በላይ ወጪ ያወጣቸው በዓለም ዋንጫ ላይ ካላት ነገር በዘመናዊ ሁኔታ በጣም ድንቅ በሚባል ዓለም እስኪደነቅ የዓለም ዋንጫ ያዘጋጀችው በጣም የምትገርም ሀገር ነች። በጣም ደስ ይላል። ያሳያችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉ። እንደዚሁም አንዳንድ ጥሩ ነገሮቿን መልካም ጎኖቿን ደስ የሚለው መንገድ ዳር እንዴት እንደሚያምር ይሄ ሁሉ እኛ እዚህ እያለን ነው። በቃ እንደ አገር አንድ ሆኖ አንድ ላይ ማለት አዲስ ሀገር እንደተሰራ አይነት ሁሉ ነገር መንገዱ ምኑ ያለቀውና ደስ ይላል በጣም። እዚህ ሀገር በቃ በሰላማዊ መንገድ ለሚኖር ሰው ነጻነቱ ከሀገር በላይ ነው። ሀገር ነው እንደው የሚያስፈራው። የትም 24 ሰዓት ለምን አይዞር ወርቅ በወርቅ ለብሶ ሰው ምንም ችግር የሌለበት ሀገር ነው። በነገራችን ላይ የአረብ ሀገር ሁሉም እንደዚሁ መተዳደሪያ ደንባቸውን አክብሮ ለሚንቀሳቀስ ሰው ወንጀል ለማይሰራ ሰው ክፍት ነው ሁሉም ነገር እና ይሄን ይመስላል ያለው። በጣም ደስ የምትል ሀገር ነች ካታር። የምትመለከቱ ሁሉም የሚገርም ነው። በቃ ለማየት የሚገርም ነው በጣም። ሰብስክራይብ አድርጉ። አመሰግናችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ ቤተሰቦቼ።